እኮ በዚህ በምናወራበት ቀፎ ላይ ነው። እሺ ስለዚህ በልሽ ሙሉ ያው ለአንድ ለአምስት ደቂቃ አብራችሁ መሆን አትችሉም? ይቻላል 15 ደቂቃ አይደለ? ለአንድ ለአራት ለአምስት ደቂቃ አብራችሁ መሆን አትችሉም? ችግር የለም አውራ። እሺ ሙሉ ለሙሉ ጠይቃት። ሞባይል ባንኪንግ በዚህ ነው ወይ አክቲቭ ነው በላት። ኦኬ ለምንድን ነው ሞባይል ባንኪንግ ያስፈልገው? እዚህ ንግድ ባንክ እዚህ አለ። ከማናጀሩ ጋር ላገናኝህ እንዴ? ትክክል። ኖርማሊ ሞባይል ባንኪንግ ላይ ዋሌት የምትላለች። ዋሌት ማለት የኪስ ቦርሳ እንደሆነ ታውቃላችሁ አይደል? ዋሌት ላይ እድለኛ ተሸላሚ ያደርጋችሁ የሰርቪስ ነምበር እና የጣል ወጥቶ ቁጥር እንዲሁም ማኔጅ አድርገን ሙሉ ለሙሉ ማኔጅ ተደርጎ ከድርጅቱ ነው ወደ እናንተ ገቢ የሚደረገው። እሺ ይሄ በቀጥታ እንግዲህ ያው ሲዲ ማረጋገጫ እንጂ ሞባይል ባንኪንግ ላይ አሁን ስንት ሰዓት ነው? እስቲ አሁን ስንት ሰዓት ነው? 10 ሰዓት ከ1 ደቂቃ ስለሆነ መቼም ንግድ ባንክ አልተዘጋም። እዛ ከማናጀሩ ጋር ባገናኝህስ? ኖርማሊ በቅድሚያ በእኛ በኩል ሚሴቱ ተልኮ ይሄ 115 ሺህ ብር መግባቱ ስንት ነበር ያልከው ብሩ? 115 ሺህ ብር። ኦኬ እና ከወጣላት ታዲያ ለምን አታስገቡላትም? 115 ሺህ ብሩ ከገባላት ለምን አታስገባላትም? እኮ ይሄ እኮ አሁን ለምሳሌ አንተ አሁን ወደ እሷ መላክ ፈልግ ኖርማሊ ትራንስፈር ቱ ሲቪ አካውንት በሚለው አካውንቷን መዝግበህ ትልካለህ። ይሄ ግን ከድርጅት ስለሆነ ከኮምፒውተር ዳታ ሲስተም ክፍል ነው ገቢ የምናደርገው። እሺ እድለኛ ባይጋት በደረሰኝ በጣም ቁጥር ነው ገቢ የሚሆነው። እሺ ስለዚህ አንዴ ይሄን ስልክ ላውድ ስፒከር አድርገው። አትፍረዱኝ በከዘ በልሽ። እሺ አትፍረዱኝ በከዘ ላውድ ተደርጓል። ፍረዱኝ ምንድነው እንደዚህ ተሰብስባችሁ የተሸኳሾካችሁ እኮ አይደለም የምናስተናግደው። በፍቃደኝነት የምትስተናገዱ ከሆነ ተስተናገዱ። ሰውኝማ እድል ከወጣላት እዚህ ንግድ ባንክ ሄዳ ትውሰድ። እሱ ችግር የለውም። ኖርማሊ ያው በቀጥታ በእኛ በኩል ሚሴጁ ካንተላለ ከ6 ወር በኋላ ነው ዝውውር የምናደርገው። እሷ ስራ እየሰራች ከሆነ ስራዋን ጨርስ እንድትደውል ይደራል። በቃ እድሉ ለአንተ ይውጣል፣ አንተ ውሰደው። እንደዛ ካልተቻለ ያው እኛ ስለ ስካመር በደንብ ነው የምናውቀው። አልተሳካልሽም ሌባ